ልፍስፍስ ሴት አይመቸኝም፣ አልወድም። ይሄ ደግሞ የራሴ ባህሪ ነው። ሴት ልጅ አቋም ሊኖራትና ጠንካራ ልትሆንና በየትኛውም ዘንድ ጠንካራ ሆና ማሳየት መቻል አለባት። ይሄን ሳወራ ሁሉንም ሴትን ይመለከታል። ዓለም ላይ ላለ ሁሉ ሴት ይመለከታል ይሄን ሳወራ። ምክንያቱም የሆነ ነገር ከሰበራስ መሰበር የሆነ ነገር ከሆነች እሻገራለሁ፣ እችላለሁ፣ አደርጋለሁ ነው ማለት ያለባት ሴት ልጅ። እንደዛ ብትል ኖሮ አብዛኛው እህቶቻችን ብዙ ነገር ባልደረሰባቸው ነበር። ልጅ በየትኛውም መልኩ መጣ ፈልጎ አይመጣም። ከሀብታም ልወለድ፣ ከድሃ ልወለድ፣ ከምስኪን ልወለድ እንዲህ ብሎ አይመጣም ልጅ። ከምስኪኖች፣ ከኔቢጤዎች፣ ከመንገድ ላይ ከሚኖሩ ከሚያድሩ ከየትኛውም ልጅ ይመጣል። ግን ልጅ ፈልጎ አይመጣም። የእግዚአብሔር ስጦታ ነው። ልጅ ብዙዎች አጥተው ሀብት ተትረፍርፎላቸው በጣም ብዙ ነገርን ኖሯቸው ልጅ አጥተው ወራሽ አጣን ብለው የሚሰቃዩ በጣም ብዙ ናቸው። አብርሽ ወድቆም ተሰብሮ ማየት አልፈልግም። መሆን የሌለበት ወንድ ልጅ ላይ መድረስ የሌለበት ነገር ስለደረሰበት ያ ሁሌም ያመኛል ጭንቅላቴ ማለት ነው። ሁሌም አብርሽን ሳየው ያ ነው የሚመጣብኝ። ሩታ ሞኝ ናት፣ የምሬን ነው ሞኝ ናት። አልገባችሁም እናንተ? እኔ እሷ ቦታ ላይ ብቆም ይሄንን አልሆንም። ህይወት በቃ አይደለም በቅቶኛል አይደል? እተዋለሁ በቃ ከነ ነው ምተው። መጀመሪያ መሆን ያለባት ነገር ነበረ፣ መሆን ያልቻለችው ነገር። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና ጤነኛ ሲሆን ነው ሁሉንም ነገር ማድረግ የሚችለው። እንዴት ናችሁ? በያላችሁበት አሁንም ሰላማችሁ ይብዛ። ዛሬ የመጣሁት አንዳንድ ነገሮችን ማለት እፈልጋለሁኝ። ምንድነው እሱም ከኛ ጋራ ብዙ ስትለፉ፣ ብዙ ስትጨነቁ፣ ብዙ ስታለቅሱ የነበራችሁ ልጆች አላችሁና በጣም እጅግ አድርጌ አመሰግናለሁኝ። የኛ ጉዳይ የናንተ ጉዳይ የሆነ እንደራሳችሁ ይመለከተኛል፣ ቤተሰብ ናቸው ብላችሁ እንደኛ የተጨነቃችሁ ሁላችሁ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። በውስጥ መስመር የተቻላችሁ እያደረጋችሁ ነበረ ከኔ ጋራ ማለት ነውና አሁን ለምናገረው ንግግር ብትችሉ ረጋ ብላችሁ እስከ መጨረሻው ድረስ ብትጨርሱት ቪዲዮውን ደስ ይለኛል። ሐሳቤ ግልጽ እንዲሆንላችሁና እንዲገባችሁ ማለት ነው። ምክንያቱም የምትረዱበት መንገድ ልክ አይደለም፣ የተወሰነ ካያችሁ ልክ አይደለምና እስከ መጨረሻው ድረስ እዩት። እና ምንድነው ለማለት የፈለኩትኝ አንዳንድ ልክ ያልሆኑ ነገር ልክ ሆነው ያልታዩ ነገሮች አሉ። ማውራት የምፈልገው ነገር ምንድነው እሱም አሁን ላይ ባለው በሄርሜላ ጉዳይ ነው ማውራት የምፈልገው። ምንድነው ብዙ ነገር ብያታለሁ ከሄርሜላ ጋር። ሄርሜላ አጠገብ ሁኚ፣ አብርሽ አጠገብ ሁኚ የምትሉኝ ብዙዎች ናችሁ እና ማድረግ ያለብኝን ከማድረግ ወደ ኋላ አልልም። ማንም በዚህ መሃል እንዲጎዳ አልፈልግም። ሴትም ሆነ ወንድ መጎዳት የለበትም ብዬ ማምን ሴት ነኝ። በተለይ ደግሞ ሴት ልጅ መጎዳት የለባትም መመል ሴት ነኝ እኔ። እና አሁን ምንድነው ላወራ የፈለኩበት ነገር አበቃ። አንዳንድ ቅር ያሉኝ ነገር ብዙ ነገሮች አውርቻታለሁ። ሄርሜላን በጣም ብዙ ነገር ብያታለሁኝ። መሆን ያልነበሩበት ነገሮች ስህተት ነው ሲሆን ስህተት ልንል ይገባል። ቤተሰብ ትክክል ሲሆኑ ደግሞ ትክክል ነው ልንል ይገባል። ምንድነው ስህተት የሆነው ነገር? ልጅ የእግዚአብሔር ስጦታ ነው። ደግሜ አሁንም ወደፊትም ሁሌም እላለሁ ልጅ የእግዚአብሔር ስጦታ ነው። ምክንያቱም ልጅ በየትኛውም መልኩ መጣ ፈልጎ አይመጣም። ከሀብታም ልወለድ፣ ከድሃ ልወለድ፣ ከምስኪን ልወለድ እንዲህ ብሎ አይመጣም ልጅ። ከምስኪኖች፣ ከኔቢጤዎች፣ ከመንገድ ላይ ከሚኖሩ ከሚያድሩ ከየትኛውም ልጅ ይመጣል። ግን ልጅ ፈልጎ አይመጣም። የእግዚአብሔር ስጦታ ነው። ልጅ ብዙዎች አጥተው ሀብት ተትረፍርፎላቸው በጣም ብዙ ነገርን ኖሯቸው ልጅ አጥተው ወራሽ አጣን ብለው የሚሰቃዩ በጣም ብዙ ናቸው እና ልጅ ስለመጣ እንዲህ እንዳለ ያስብል አይገባም።
የመጣበት መንገድ ልክ ባይሆንም ማለት ነው። የመጣበት ልክ ባይሆንም ያልኩበት ምክንያት ምንድነው? እኔ ሁሌ እላለሁ ከዚህ በፊትም ብያለሁኝ፣ ሴት ልጅ ለምን ብልህ እንደማትሆን አይገባኝም ብዙ ጊዜ ማለት ነው። ዙሪያዬ ላይ አሁን ምድር ላይ ዓለም ላይ ያለ ታሪክን ነው ማወራችሁ። ይሄ የምንኖረው ህይወት ነው እና ሴት ልጅ ብልህ አይደለችም። ብዙ ጊዜ ብልህ ያልሆነችበት ምክንያት ምንድነው? ወንድ ልጅ ወንድ ነው ብያለሁ። ሊጎዳ ይችላል፣ ግን ከሴት ልጅ ይበልጥ አይሰበርምና ሴት ልጅ በመውለድ በልጅ ባህል በንሮ በህይወት መሃል የምታሳልፈው ነገር በጣም ከባድ ነው እና በዚህ መልኩ ባይመጣ ደስ ይለኝ ነበር። ምንም ሊፈጠር ይችላል፣ ፍቅረኛሞች መሃል ምንም ሊፈጠር ይችላል። አላውቅም፣ ትክክል ነው ስህተት የሚለው የባለቤቱ ውሳኔ ነው የሚሆነው። እኔ እስከ የት ድረስ ነው ይሄ ነገር መሆን ያለብኝ፣ ምን ላይ ነው መሆን ያለብኝ የሚለው የባለቤቱ ውሳኔ ነው። ግን ምንም ቢሆን በዚህ መልኩ ባይመጣ በትክክለኛው መንገድ ቢመጣ፣ በትክክለኛው መንገድ ስላችሁ ትዳር ይዘው አብረው ሆነው ቢሆን ደስ ይለኝ ነበር። ከዚህ በፊት ብየዋለሁ። ከትዳር በፊት ሲፈጠር ብዙ ጊዜ ልጅ ለልጅ ብሎ የሆነ ነገር ከመሆን ይልቅ ራሱ ሰውየው ፈልጎ አምኖበት ወዶ የሆነ ነገር ሲሆን ደስ ይላል እና ለዛ ነው ብዙ ጊዜ አሁን ለተለያዩ ቤተሰብ ጋር ላሉ ይሄ እንትን ሊሆን አይችልም። እኔ መናገር የፈለኩት ምንድነው ቤተሰብ ጋር ያላችሁ ትናንሽ ህፃናት ልጆች፣ በእንደዚህ አይነት መንገድ የምትጓዙ ልጆች፣ ጓደኛ ይዛችሁ ፍቅረኛ ይዛችሁ ብዙ ነገር የምታሳልፉ ሴቶች ለናንተ መልእክት እንዲሆን እፈልጋለሁ። ምክንያቱም ይሄ እንደዚህ አይነት መንገድ ትክክል አይደለም። ከቤተሰብ መጥፋት የማይሆን ነገር እርምጃ ውስጥ መግባት ልክ አይደለም። ለምን አሁን በሄርሜላ ጉዳይ ላይ ብዙ ሆነናል ታውቃላችሁ፣ በጣም ብዙ ምክንያቱም ከኛ ኦዲየንሶች ጭምር አብረውን ሲያለቅሱ ሲያነቡ እየተገባ እኔ በሰላም መገኘቷ ምን ያህል እረፍት እንደሰጠኝ አትጠይቁኝ። ምን ያህል ማለት ነው። ምክንያቱም ውስጤ እረፍት ያጣበት ነገር ሴቶች በዚህ ሰዓት ላይ ብዙ ነገር እየሆኑ ነው። ራሳቸውን ያጠፋሉ። እንደዚህ በተልካሻ በትንሽ ምክንያት ራሳቸውን የሚያጠፉበት ዘመን ላይ ያለ ነውና እቺ ልጅ ምን ገጥሟት ምን ሆናለች የት ገባል የሚለው ለቤተሰብም ለኛም ለራሷን ቤተሰብ ጭምር በጣም ስጋት የነበረበት ሁኔታ ነበረ። ያ ነገር ግን በሰላም ማግኘቴ እኔ ከምላችሁ በላይ ነው። የወንድሜ ፍቅረኛ ስለሆነች አይደለም፣ የምሬን ነው የምላችሁ። ሴት ሆና ምንም ነገር ማሳለፍ የለባትም ብዬ ስለማምን ብቻ እና በሰላም መገኘቷ በጣም ደስ ብሎኛል። የከፋይ ነገር ምንድነው? ከፍቶኛል ነው የከፋይ ነገር ምንድነው? ይሄ ሁሉ ጅምብር ሲፈጠር ምን አለ ብታሳውቀን። ልክ ነው፣ ነገር ያስደነግጣል። እንደዚህ አይነት ነገር አሁን ድንገት ሲሆንባችሁ የምትገቡበት ይጠፋችኋል። ምን እንደምታረጉ ግራ ነው የሚገባችሁ። ምን ልወስን አይነት ውስጥ ነው የምትገቡት። ግን የሆነ በቃ ብታሳውቀን ለማን የሆነ ለሆነ ሰው ብቻ እንድንረጋጋ ብታረገን ምን ነበረበት እቺ ልጅ አልኩኝ ከመጣች በኋላ ማለት ነው። ግን ኬዙ በእንደዚህ አይነት ሁኔታ ሆነ እና ስለሆነ አሁን ስለተፈጠረ ይመለስ የምንለው ጉዳይ አይደለም ይሄ ነገር። ምክንያቱም የሆነ ነገር ይሁን አይባልም። እንደነገርኳችሁ ነው። ልጅ የእግዚአብሔር ስጦታ ነው። እሷ ፈልጋ አታመጣውም። መድኃኒዓለም ሲሰጥ ነው ልጅ የሚመጣው። እና እናንተ የሆነ ልትረዱት የምፈልገው ነገር ምንድነው? በትክክለኛው መንገድ አልመጣም። የሆነ ኮሜንት አንዳንዴ የሚጎዳ ኮሜንቶች አሉ ብያችኋለሁ። እኔ ይሄ ማለት ምን ማለት መሰላችሁ? ልጅ ፈልጎ ራሱ አይፈጠርም። በቃ በየትኛውም አጋጣሚ የትኛውም ስፍራ አሁን መንገድ ላይ የምታያቸው ሰዎች የምታያቸው ልጆች ብዙ ነገር አለ፣ ግን ፈልገው አይደለም። በዚህ ቦታ ልወለድ ብለው አይደለም የሚወለዱት። መድኃኒዓለም ሲፈቅድ ነው የሚወለዱት። እና ልላችሁ የምፈልገው ለታዳጊ ልጆች ለሴት ልጆች በተለይ እንደዚህ አይነት ነገሮችን ምርጫ አታድርጉ ፕሊስ እባካችሁ። ምክንያቱም ይሄ ነገር አበረታታም። ገባችሁ? የሆነ በትክክለኛው መንገድ ሲሆን አግብታችሁ ከፍቅረኛችሁ ጋር አብራችሁ ሆናችሁ ልጅ ቢመጣ ሞር የተሻለ ነው።
አትሳቱ። እኔ ለሴቶች ብዙ ጊዜ እመክራለሁ፣ ዙሪያ ላይ ያለ ሰው እመክራለሁ፣ በጣም ማለት ነው። በጣም ነው የምመክረው። ለምን እንደዚህ አይነት ክስተቶችን እንዳይከሰቱ ማለት ነው። ምክንያቱም ልክ አይደለም። ተጎጂዋ ሴት ናት እምለው ከገባችሁ፣ ሴት ናት በቃ ተጎጂዋ። ወንድ ልጅ የሆነ ነገር ተፈጠረ አይደለም፣ ብዙ ነገሯን ግን እንትን የምትከፍለው ሴት ናት። ለምን ይሄ ነገር ማስተዋል እንደሚከብድ አይገባኝም። ግን ያም ሆነ ይህ ሄርሜላ እኔ ለጠቅላላው ለማውራት በሚል ነው ያወራሁትኝ። ዓለማችን ላይ ምድራችን ላይ ብዙ ነገሮች ብዙ ታሪኮች እየተፈጠረ ስለሆነ ሳያውቁ ያረግዙና ወልዶት የሆነ ቦታ ላይ ይጥሉታል። ተጣለ የሚል ልጅ እንሰማለን። እንደዚህ የሚል ልጅ እንደዚህ ሆነ፣ እንደዚህ ሆስፒታል፣ ብዙ ነገሮችን እናስተናግዳለን ዓለም ላይ ስንኖር ማለት ነው። ያ ነገሮች ግን እንዳይፈጠሩ አሁን ሄርሜላ ላይ ኖ ይሄ ነገር አይሆንም እንደዚህ ቢባል ምን ሊሆን ይችላል? እርምጃዋ ለቤተሰቧስ ምንድን ነው? አይሆንም እንደዚህ ምክንያቱም ማለትም አንችልም። ስለዚህ የተሰጠንን ስጦታ በጸጋ መቀበል መቻል አለብን። ብትችሉ ሴቶች ሁላችሁም ዓለም ላይ ያላችሁ ሴቶች ከኛ በታች ከኔ እድሜ በታች ያላችሁ ህይወትን ሀብላችሁ ያልጀመራችሁ ልጆች፣ ታዳጊ ህፃናት፣ እንደዚህ የምታደርጉ ለአካለ መጠን ደርሻለሁ ብላችሁ ያሰባችሁ ልጆች በስነ ስርዓት ብትሆኑ እምላችሁ። የሆነ በቃ አይደል ልጅ ተፈጥሮባችሁ ስቃይ አጣብቅኝ ውስጥ ከምትገቡ አስቀድማችሁ ነገሮችን ብታስቡ እላለሁ፣ እንደ ምክር ማለት ነው። ሄርሚን አውርቻታለሁ፣ በጣም ብዙ ብያታለሁኝ። አሁንም እኔ በቃ የወንድሜ ደስታ እስከሆነች ድረስ ደስታዬ ናት ብያችኋለሁ። ያሳለፈው ነገር አለ ይሄ ልጅ ያበላሸው ብዙ ነገሮች አሉ። ያሳለፈውም ደግሞ ብዙ መከራ አለ። ዛሬ ላይ እኔ ከወንድሜን አጠገብ ሆኜ አይዞህ ከማለት ውጪ ምንም ማድረግ አልችልም። ምክንያቱም የባሰ ሁኔታ ውስጥ እንዲገባ አልፈልግም። ሰላም ሆኖ ያስጨንቀኝ፣ የሁላቸውም የወንድሞቼ ሰላም፣ የቤተሰቤ ሰላም ያስጨንቀኛል። በቃ እንደራሴ ሆኜ ስነግራችሁ፣ ያው ቤተሰብ ስትሆኑ ይሄ ግዴታ ነው፣ ማንኛውም ቤተሰብ ላይ ያለ ነው። የቤተሰብ ነገር ያስጨንቃል። ገባችሁ? እና ከዛ አንጻር ነው ይሄንን ልላችሁ የፈለኩትኝ ማለት ነው። አንዳንድ በቃ እኔ ቤተሰብ ላይ መሀል አትግቡ። አንዳንድ ሰዎች ሩታ ሞኝ ናት፣ የምሬን ነው ሞኝ ናት። አልገባችሁም እናንተ? አሁን ብልህ ሴት ምናምና ግን ሞኝ ናት፣ ገና ናት፣ እሷ ልጅ ናት። ይሄን ያልኩበት ምክንያት አለኝ። በጥበብ ቤቷን ብትይዝ ኖሮ ይሄ አይፈጠርም ነበር። አሁን ከተፈጠረ በኋላ ደግሞ ሌላ ታሪክ መፍጠር፣ ቤተሰብ መሃል ላይ መግባት። ሞኝነቷ ምን እንደሆነ ታውቃላችሁ? ቤተሰብ መሃል ላይ ገብታ ወንድሙን የሆነ እንዴት ነው የሆነ ነገር አርጋ ስታወራ ወንድሙን ነው እያወራች ያለችው፣ ያልገባት ነገር ማለት ነው። የሆነ ሰዓት ላይ ወንድሙ እንደሆነ መርሳት የለባትም። እንደው ብትችል በቃ ይሄ ነገር ህይወታ እኔ በሷ ቦታ ላይ ብሆን ይሄንን አልሆንም አልኳችሁ። ከዚህ በፊትም ብያችኋለሁ። እኔ እሷ ቦታ ላይ ብቆም ይሄንን አልሆንም። ህይወታ በቃ አይደለም በቅቶኛል አይደል? እተዋለሁ በቃ ከነ ነው ምተው። ለወንድ ልጅ በቃ መጀመሪያ መሆን ያለባት ነገር ነበረ፣ መሆን ያልቻለችው ነገር። ወንድ ልጅ እስከ ቻላችሁት ድረስ ትዳር ህይወት ላይ በፈለገው መንገድ መሄድ ጥግ እስከ መሄድ እስካለባችሁ ድረስ ትሄዳላችሁ። ከዛ በኋላ ግን አሻፈረኝ በቃ ብሎ ከተወ ነገሩን ወይ ከናንተ ከተለየ ከነ ነው ማቆም ያለባችሁ። ከነ ማለት ነው። በእናንተ ጥፋት የለም ማለት ነው። ግን እለት ጥፋት መደራረብ የማይሰለቻት ሴት ምን አይነት ሴት እንደሆነች አላቅም። አሁንም እሷ ልነግራችሁ የምፈልገው እሷም ሴት ናት። የራሷን ህይወት ቆፍጠን ብላ እንድትኖር እፈልጋለሁ። ሁሌም ነው ማወራው። ይሄ ነገር ብዙ ነገር ተፈጥሯል እኔና እሷ መሀል አይደል? ግን የራሷን ህይወት ቆማ እንድትኖር እፈልጋለሁ። ይህን ግን ማድረግ አልቻለችም። እሱ ይባስ ሞኝነቷ እየተባባሰ ነው እየሄደው። ሞኝነቷ ከባሏ በላይ አለያያት። ሞኝ ናት ያልኩበት ምክንያት አለኝ ብያቸዋለሁ። ብልህ ሴት ይሄንን አታደርግም። ብልህ ባለመሆኗ ምክንያት ትዳሯን አሳጣት።
ብልህ ባለመሆኗ ምክንያት ደግሞ ወንድሞች መሀል እየገባች ነው። ብልህ ባለመሆኗ ምክንያት የፈታችውን ባሏን ይመለከተኛል እያለች ነው። የትጓ ነው ብልህነቷ? ሞኝ ናት። ሞኝ ሴት ባትሆን ይሄን አታደርግ። ለምን እንዲህ እንደሚሆን አይገባኝም። አይገባኝም። በቃ ቆፍጣን እኔ አልወድም ብያቸዋለሁ። አልወድም። በቃ ልፍስፍስ ሴት አይመቸኝም፣ አልወድም። ይሄ ደግሞ የራሴ ባህሪ ነው። ሴት ልጅ አቋም ሊኖራትና ጠንካራ ልትሆንና በየትኛውም ዘንድ ጠንካራ ሆና ማሳየት መቻል አለባት። ይሄን ሳወራ ሁሉንም ሴትን ይመለከታል። ዓለም ላይ ላለ ሁሉ ሴት ይመለከታል ይሄን ሳወራ። ምክንያቱም የሆነ ነገር ከሰበራስ መሰበር የሆነ ነገር ከሆነች እሻገራለሁ፣ እችላለሁ፣ አደርጋለሁ ነው ማለት ያለባት ሴት ልጅ። እንደዛ ብትል ኖሮ አብዛኛው እህቶቻችን ብዙ ነገር ባልደረሰባቸው ነበር። ግን ብዙ እህቶቻችን የሚደርስባቸው እንትን ነገሮች ውስጣቸው ላይ ወይ ፍርሃት ወይ የሆነ ነገር ስላለ ነው። አልችልም የሚል ነገር ስላለ ነው ውስጣቸው ላይ። እችላለሁ ብለው ካመኑ ግን ይችላሉ። እና ያንን ነው ማድረግ ያለባቸው ብዬ ነው ማስበው፣ ሴቶች ሁሉ ማለት ነው። እና ወንድሜ ጋር ደግሞ ስመጣ ወንድ ልጅ ወንድ ነው ብያቸዋለሁ አይደል? ወንድሜ በጣም ነው የሚያሳዝነኝ። በጣም የዋህ ነው ብያቸዋለሁ። ማድረግ ያለበትን ሁሉ ነው የሚያደርገው። ለሰው ሟች ነው። ህይወት ደግሞ የሚባለው ነገር እሱ ጋር በየጊዜው ሀፕን እያደረገ ከቀጠለ ምን ያደርጋል? ብዙ ነገሮች እንትን የሚል ከሆነ ምን ያደርጋል? ግን እሱም በእንደዚህ ነገር ብቻ ቢቆዩ እኔ ደስ ይለኝ ነበር። የኔ ደስታ ነው የምነግራችሁ። ቢቆዩ ደስ ይለኝ ነበር። አሁን ግን ከአንድ ሁለተኛው ስቴፕ ላይ የገቡ ይመስለኛል። እና ነገ ምን ይፈጠራል የሚለውን አላቅም። መድኃኔዓለም ነው የሚያውቀው። እኔ ምንም ማውቀው ታሪክ የለም። ግን ሁሉም ደና እንዲሆን እፈልጋለሁ። በቃ በዛም አለ በዚህ ሁሉም ሰው ደና መሆን አለበት። እንዴት ይሆናል የሚለው የተቻለኝን ሁሉ አደርጋለሁ። የተቻለኝን ሁሉ እጥራለሁ። ሰላም ለማድረግ እሞክራለሁ። አንዳንድ አላችሁ የፈለጋችሁትን በሉኝ፣ የፈለጋችሁትን ነገር ተናገሩ። እኔ ጉዳይ አይደለም። እውነት ናት። እኔ ጋር የማይሆን መስመር ካየው ካልተመቸኝ አልተመቸኝም ነው። ከተመቸኝ ደግሞ እንደዛው የራሴ የማይበት አመለካከት አለኝ። ቀጥታ አንድ መንገድ ብቻ አላይም። ነገሮችን በታትኜ ማየት ነው የሚያስደስተኝ። በአንድ መንገድ ብቻ ካየን ጥሩ አይደለማ። እዚህ ጋር ስናይ ምንድነው የሚፈጠረው? እዚህ ጋር ስናይ ምንድነው የሚሆነው? እዛ ጋርስ ምንድነው የሚለውን አይምሯችንን በታትነን አስበን አይተን ነው ነገሮችን እንትን ማለት ያለብን። እኔ ማምነው እንደዛ ነው። ምክንያቱም ህይወታችሁ ላይ እንደዛ ሲሆን ነው ጥሩ እንጂ አንድ ነገር ብቻ ማለት ይከብዳል። እኔ ወንድሜ ትላንትና ባሳለፈው ህይወቱ ወይ ደግሞ ባበላሸው ወይ ባጠፋው ነገር ዛሬም ድረስ እንድወቅሰው የምትፈልጉ ሰዎች እኔ ምንም ልረዳችሁ አልችልም። ዛሬ ሌላ ቀን ነው፣ ትላንት ሌላ ቀን ነበር። መሆን አልነበረበትም። ጥፋት አጥፍቶ ነበር፣ አለፈ። ዛሬ ላይ ደግሞ ጥፋት አጥፍተሃል ልለው ምንም የምችልበት ጉዳይ ምንም የለኝም ብያቸዋለሁ። ገብቷቸዋል። ግን የሱ ህይወት ይፋ ወጣ እንጂ ማለት ነው። ምንድነው የገረማችሁ? እያወራሁ ያለሁትኝ ልክ የሆነውን አይደለም። ገብቷቸዋል አይደል? ባይሆን ጥሩ ነው። እንደኔ ነው የምላችሁ። ምድር ላይ ስኖር ነገሮችን ኮንትሮል አድርጌ ብንቀሳቀስ ለኔ ጥሩ ነው። ግን እሱ የሱ ህይወት ይፋ ስለወጣ ነው የገረማቸው ብዙዎቻችሁ። ወንድ ልጅ እኮ ብዙ ነገር ነው የሚያደርገው አይደል እንዴ? በጣም ብዙ ነገር። እሱ ምን አደረገ? ከዛ አንፃር ያስብለኛል። እኔ አንዳንድ ህይወቶችን ሳይ ማለት ነው ብዙ ነገር ነው የሚያሳልፈው። ምድር ላይ ብዙ ነገር ነው የሚፈጠረው። እሱ ይፋ ስለወጣ የሱ ነገር ግን ነገሮች ገነው ነገሮች የሆነ ነገር ሆነው በሱ ብሰው የሆነ ነገር ይሆናል። ግን ይሄ አብዛኛው ቤታችን ላይ የሚያንኳኳ ታሪክ ነው። ሴቶችም ሆናችሁ ወንዶች ታውቁታላችሁ፣ ያንኳኳል። እና ዛሬ እኔ ማንንም ልወቅስ ማንንም እንዲህ እንዳልል ሳይሆን የመጣሁትኝ ለሁሉም ለምናደርገው ነገሮች ቆም ብለን አስተውለን ብናደርግ ልል ነው የመጣሁትኝ ማለት ነው እንጂ ማንንም ልፈርጅ ማንንም ልወቅስ ማንንም እንትን ልል አልመጣሁኝም። ግን በተቻለን አቅም አስበን አገናዝበን ነገሮችን እናድርግ፣ እናስተውል።
ለማለት ነው የመጣሁትኝ። አሁንም ቢሆን አብርሽ ወድቆም ተሰብሮ ማየት አልፈልግም። መሆን የሌለበት ወንድ ልጅ ላይ መድረስ የሌለበት ነገር ስለደረሰበት ያ ሁሌም ያመኛል ጭንቅላቴ ማለት ነው። ሁሌም አብርሽን ሳየው ያ ነው የሚመጣብኝና የዚህ ልጅን ጉዳት አልፈልግም። እንድታቆልኝ የምፈልገው ነገር እናንተ በየትኛውም ሳይድም ሰጠሽ በሉኝ፣ የሆነ ነገርም በሉኝ፣ የፈለጋችሁትን አስቡ። ግን እኔ እሱ የማይሆን ነገር ውስጥ ገብቶ ማየት አልፈልግም። ያ ነው የምፈልገው እኔ አሁን ባለበት ሁኔታ። ነገ ምን ይፈጠራል የሚለው አሁንም አላቅም። እኔ ግን የተቻለኝን ከማድረግ ወደ ኋላ አልልም። ሄርሜላም ሴት ልጅ ናት፣ ወዳ አላመጣችም። ይሄ ነገር ተፈጠረ። ልጅ አምላክ ስጦታ ነው። አሁንም ቢሆን ሌላ ነገሮች የማይሆኑ መስመሮች ከመሄድ ነገሩን አስተካክሎ ብልህ ሴት ሁኛ እንጂም ሄርሜላ ሌላ ታሪክ እንደገና አትድገሚ። ብልህ እንድትሆኚ እፈልጋለሁ። ሞር ደግሞ በውስጥ በጣም አውርቼሻለሁ፣ አሁንም አወራሻለሁ። የወንድሜ ደስታ ከሆንሽ ደስታዬ ነው። ያንን እስከ የትም ድረስ ሊሄድ ይችላል። ይሄ ነው ልላችሁ የፈለኩት። ሰላማችሁ ይብዛልኝ ቤተሰብ።